ለምንድን ነው እኛ ሰዎች ለራሳችን መስራት ሳንችል ሌሎች ሰዎች ለኛ እንዲሰሩልን የምንፈልገው? ለምንድን ነው ለራሳችን መኖር ሳንችል ለራሳችን መስጠት ሳንችል ሌሎች ሰዎች ለኛ እንዲሰሩልን ለኛ እንዲሰጡን ሁልጊዜም ቢሆን የምንጠብቀው? በጣም የሚያስገርም ነገር ነው። እስኪ ለራሳችሁ መስራት ፈልጋችሁ ግን ደግሞ በየቀኑ እነዛን ነገሮች መደጋገም ሰልችቷችሁ መስራት ያልቻላችሁበትን ጊዜ አስቡት። እንደዛ ማድረግ ይቻላል? ሌሎች ሰዎች ግን ለእናንተ ሁልጊዜም ጊዜያቸውን እንዲሰጧችሁ ትፈልጋላችሁ። ሌሎች ሰዎች ጊዜ እንዲሰጧችሁ እየፈለጋችሁ እናንተ ግን መሆን ለምትፈልጉት ነገር ጊዜ ለመስጠት አልቻላችሁ። ይህንን እንዴት ታዩታላችሁ? ለምሳሌ የሆነ ሶሻል ሚዲያ ላይ ያው አሁን ላይ በደንብ ገንዘብ እያስገኘ ያለው ነገር ሶሻል ሚዲያ ነው። በዛ ሶሻል ሚዲያ ውስጥ ለመጠቀም አስባችሁ ለምሳሌ በየቀኑ ፖስት ማድረግ ብትፈልጉ ግን ለዛ ነገር ፍላጎት አይኖራችሁም። ምናልባት ለአንድ ሳምንት ወይንም ለሁለት ሳምንት ጠንክራችሁ ፖስት ብታረጉ ከዛ በኋላ ግን ፖስት ለማድረግ አትችሉም። ለምን? ስለሚሰለቻችሁ። ግን ሌሎች ሰዎች በዛ ልክ ለኛ ቦታና ጊዜ እንዲሰጡን እንፈልጋለን። ከዛ በተለየ ደግሞ ለኛ ሌሎች ሰዎች ገንዘብ እንዲሰጡን እንፈልጋለን። የሆነ ነገር ለመስራት ከሌሎች ሰዎች ተቀብለን መስራት ነው የሚታየን ሁሌም። በእርግጥ ከሌሎች ተቀብሎ መስራት ከቤተሰብ ወይንም በብድር ተቀብሎ መስራት ሪስክ መውሰድ በጣም ጥሩ ነገር ነው። ግን ለራሳችን ያልሰጠነውን ጊዜ ለራሳችን ለስራችን ጊዜ ሰጠን ያልሰራነውን ስራ እንዴት ነው ከሌሎች በተቀበልነው ነገር ብቻ ልንሰራ የምንችለው? ይህንን ሀሳብ ያነሳሁት አብዛኛውን ጊዜ ሰዎች ከሰዎች ገንዘብ ተቀብለው ስለ መስራት ያስባሉ። ለምሳሌ ብዙ ሰው ቤተሰቡን ያስቸግራል። ቤተሰቡን ማስቸገር አይባልም፣ በእርግጥ የሚሰጡ ከሆነ ጥሩ ነው። ነገር ግን ከሌላቸው እናንተ በማስቸገራችሁ ምክንያት በጣም ብዙ ይጎዳሉ። አንዳንድ ሰው ደግሞ ከማንም ሰው ምንም ነገር መቀበል አይፈልግም። በነገራችን ላይ ከማንም ምንም ነገር መቀበል የማይፈልጉ ሰዎች በተቻላቸው መጠን በራሳቸው ይታጣራሉ። በራሳቸው ስትጣጣሩ ደግሞ መሆን የምትፈልጉበት ቦታ ላይ ለመድረስ የሚሆን አቅም ይኖራቸዋል ማለት ነው። አቅማችሁ የሚመጣው ካስተሳሰባችሁ ወይንም ደግሞ ከራሳችሁ ፍላጎት። የራሳችሁ ፍላጎት ካላችሁ መድረስ የምትፈልጉት ቦታ ላይ ለመድረስ ማንም አይዛችሁም። ነገር ግን ሁልጊዜም ቢሆን ከሰዎች የምትጠብቁና ሰዎች እስከሚሰጧችሁ ሰዎች እንዲያርጉ እስከሚሏችሁ የምትጠብቁ ከሆነ በጭራሽ የትም አትደርሱም። ለምን? ለራሳችሁ መልፋት ለራሳችሁ መስራት ስለማትችሉ ማለት ነው። ብዙ ጊዜ አብዛኛው ሰው ተቀጥሮ መስራት አይከብደውም። በተቀጠረበት ስራ አንዳንዱ ተግቶ ይሰራል፣ አንዳንዱ ደግሞ ያው እንደ ነገሩ ቢሆን ይሰራል። ግን ደግሞ በራሱ ሙያ ላይ ወይም ራሱ በከፈተው ባቋቋመው ነገር ላይ ያን ያክል መስራት ይችላል ወይ ሲባል ይህ ጥያቄ ነው። በተቀጠሩበት ቦታ ላይ ልክ እንደ ራሳቸው ስራ አድርገው ጠንክረው የሚሰሩ ሰዎች ነገም በራሳቸው ስራ ላይ የተሻለ ነገር መስራት እንደሚችሉ ግልጽ ነው። ነገር ግን የሰው ሙያ ላይ የሰው ነው እያሉ በተቀጠሩበት ቦታ ላይ በታማኝነትና በኃላፊነት መስራት የማይችሉ ሰዎችም መጨረሻቸው መገመት አይከብድም። ነገም በራሳቸው ሙያ ላይ ሲሆኑ ተመሳሳይ አይነት ቸልተኝነት ሊኖራቸው ስለሚችል ማለት ነው። ስለዚህ በማንም ሙያ ላይ ቢሆን በተቻላችሁ በራሳችሁ ሙያ ወይም ደግሞ ራሳችሁን ለመገንባት ነገን የተሻለ ለማድረግ ሁሌም ቢሆን መሞከር የተሻለ ነው። ሁልጊዜም ከሰዎች ከመጠበቅ ይልቅ ራሳችሁን ትልቅ ለማድረግ ሁልጊዜም ቢሆን መጣር ያስፈልጋል። ያንን ከተከተላችሁና ለራሳችሁ ጊዜ ከሰጣችሁ ሰዎች እንዲሰጧችሁ የምትፈልጉትን ጊዜ ለራሳችሁ ከሰጣችሁ ሰዎች እንዲሰጧችሁ የምትፈልጉትን ሞራል ለራሳችሁ ከሰጣችሁ የምትፈልጉበት ቦታ ትደርሳላችሁ። ብዙ ጊዜ ሰዎች ሞራል እንዲሰጡን እንጠብቃለን። ለምሳሌ ግን አይደለም። ሁሉም ሰው ሊመክራችሁ ይችላል እንጂ የእናንተ ማለፍ ወይም እናንተ እንዲያልፍላችሁ ትልቅ ቦታ እንድትደርሱ የሚፈልጉ ሰዎች በጣም ጥቂቶች ናቸው። ሁሉም ሰው እናንተን እየመከረ መኖር ነው እንጂ የሚፈልገው እናንተ በልጣችሁ ትልቅ ቦታ ስትደርሱ ማየት አይፈልግም። ስለዚህ ሞራልን መደገፍን ጥሩ ነገርን ሁሌም ቢሆን ከሰዎች መጠበቅ የለባችሁ። ሁልጊዜም ቢሆን ከራሳችሁ ብቻ አድርጉት። ለራሳችሁ መስራት የምትችሉትን ነገር ሰዎች ላይ ለማላከክ አትሞክሩ። ይህንን ካደረጋችሁ እመኑ፣ በራሳችሁ የምትተማመኑ ድንቅ ሰዎች ትሆናላችሁ። ያን ካደረጋችሁ ደግሞ በምታገኙት ነገር ሁልጊዜም ደስተኛ ናችሁ ማለት ነው። ከስኬት አንዱ መገለጫዎች ደግሞ ደስታ ዋነኛው። ደስተኛ ሰው ከሆንክ በእርግጥም አንተ ስኬታማ ሰው ነህ ማለት ነው። ስለዚህ ነጋችሁን የተሻለ አድርጉ። ይህ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።